ለእናንተና የቁንቅጀት ሆኖባቸው ለናጀር የወገብ ቅማል ቢሆንባቸው ሮቦት ነው ብለው ያስመረመሩ የኖርዌው ኩራት የጋርዶላ ማለኝታ የሆነው ላታንን እያደነቀ አድጎ እንደ ሮናልዶ ነው መሆን የምፈልገው ሲል የተናገረው በዚህ 88 ኪሎ ግራም በሚመዝነው ሰውነቱ ተከላካዮችን አሽቀንጥሮ በረኞችንም ደግሞ አሸብሮ ጎል የሚያስቆጥረው ባታምኑም በአንድ ጨዋታ ብቻ 9 ጎሎችን አስቆጥሮ 3 ጊዜ ሃትሪክ የሰራው የ24 ዓመቱ የማንቸስተር ሲቲ አጥቂ ኤርሊንግ ብራውት ሃላንድ ኳስ ተጫዋች ከነበረው አባቱና አትሌት ከነበረችው እናቱ ጁላይ 21 በ2000 ዓመተ ምህረት በዩኬ ውስጥ የተወለደው ሃላንድ ወደ ኖርዌይ ያቀናው ገና በ3 ዓመቱ ነበር። ታዲያ ኳሱን ከአባቱ ተረክቦ ሩጫውንም ደግሞ ከእናቱ የወረሰው ሃላንድ የእግር ኳስ ህይወቱን የጀመረው ገና በ6 ዓመቱ በብራያን አካዳሚ ውስጥ ሲሆን በ18 ዓመቱ ኖርዌይ ሆንዱራስን 12-0 ባሸነፈችበት ጨዋታ ላይ 9 ጎል አስቆጥሮ ታዳሚውን ጉድ አስብሎት ነበር። ታዲያ ከክለቡ ማንቸስተር ሲቲ ብቻ በሳምንት 410,000 የአሜሪካን ዶላር የሚከፈለው ሃላንድ መጣጠነ ምግብ ብቻ ወጣው 10,000 የአሜሪካን ዶላር እኛ ሀገር ቢመጣ ለአንድ የክፍለ ከተማ ነዋሪ አንድ ወር አስቤዛ ችሎ በድርቅ ለተጎዱ ወንድሞቻችን ይደርስልን ነበር። ታዲያ 14 ሚሊዮን የአሜሪካን ዶላር በወጣበትና በውስጡም 2 ሳሎን 9 መኝታ ቤት 6 የእንግዳ ማረፊያና ዘመናዊ ጂምናዚየምን ጨምሮ መዋኛ ገንዳና አስፋልት ተሟሉለት ለመኖሪያ ቤት ውስጥ የሚኖረው ሃላንድ ከ150,000 እስከ 1.3 ሚሊዮን የአሜሪካን ዶላር ድረስ የሚወጡ ዳሪ ሞንዛ፣ ሮልስ ሮይስ ፋንቶ፣ አውዲ RS6 እና ቮልክስዋገን ቲጎ የተሰኙ ቅንጡ መኪኖችንም ገዝቷል። በቀጣይ ቪዲዮ የማን ይሰራ ኮሜንት ላይ አሳውቁኝ።